ወመንፈስ ቅዱስ አሐዱ አምላክ አሜን። አቡየሂ እስከ ይእዜ ይገብር ወአነሂ እገብር። አባቴ እስከ ዛሬ ድረስ ይሰራል፣ እኔም እሰራለሁ። የዮሐንስ ወንጌል ምዕራፍ 5 ከቁጥር 17። ክቡር መምህር ይባቤ ሞላ ባሉ ፍጡራን አንደበት ሁሉ ይክበር ይመስገንልን። የእግዚአብሔር ቸርነቱ ቢደረግልን ፍቅሩም ባይጎድልብን ባይቀነስብን ልዕልተ ዝክር እምነ አድባር ወጥዕምተ ስም እምነ መዓር፣ ስም አጠራሯ ከመዓር የጣፈጠ መታሰቢያዋ ከተራሮች ይልቅ ከፍ ከፍ ያለ የንግሥተ ሰማያት ወምድር የቅድስት ድንግል ማርያም ሀብተ ቡራኪዋ ጣዕመ ውዳሴዋ በልቡናችን ቢሳልብን የሊቀ መላእክት የቅዱስ ሚካኤልም አማላጅነቱ ባይለየን እንደ እግዚአብሔር አምላካችን መልካም ፈቃድ የትምህርታችን ርዕስ የሚሆነው አባቴ እስከ ዛሬ ይሰራል የሚል ነው። ምን አልኳችሁ? አይሰማ ከሆነ ስፒከር አልኋችሁ። ቅድስት ከዛሬ በፊት የነበረው ሳምንት ከህዳር 7 እስከ ህዳር 13 የነበረው ሳምንት ማለት ነው አስተምህሮ ተብሎ ይጠራል። ከዛሬ እስከ 19 ያለው ደግሞ ሎቱ ስብሐት የሚባል መዝሙር ክብር ምስጋና ለእርሱ ይገባል ብለው መምህራኑ በማህሌት ያደሩበት መዝሙር የሚዘመርበት ሳምንት ቅድስት ተብሎ ይጠራል። ከ19 እስከ 26 ያለው ምኩራብ ተብሎ ይጠራል። ከ26 እስከ 03 ከታኅሳስ 3 ያለው መጻጉዕ ተብሎ ይጠራል። ከዚያ በኋላ ያለው አራቱ ቀናት ደብረ ዘይት ተብሎ ይጠራሉ። ታዲያ በዐቢይ ጾም ቅድስት፣ ምኩራብ፣ መጻጉዕ፣ ደብረ ዘይት አለ። በዚህም አለ ለምንድን ነው ከዓመት 2 ጊዜ የሆነው ተብሎ የሚነሳ ጥያቄ ካለ ይህ እንደ ብሉይ ኪዳን ያኛው እንደ ሐዲስ ኪዳን ነው። እንደ ብሉይ ኪዳን ስንል ቅድስት ስንል ቅድስተ ቅዱሳንን በደብተራ ኦሪት የነበረችዋን ቅድስተ ቅዱሳንን፣ ምኩራብ ስንል ምኩራበ ሰሎሞንን፣ መጻጉዕ ስንል በብሉይ ኪዳን አንዳንድ ድውይ በሰንበት አንዳንድ ድውይ ይፈወስ ነበር።